ጥቅምት 24 ቤት ነበር ካንተ? ጥቅምት 24 ልደት ነገር አይ ዶንት ኖ የሆነ ጓደኛችን በርዝዴይ ነበር ተብሎ ዛ ነበርና ተጠራሁ። ወደ ቤት መግባት አለበት ምናምን ተባልኩ። በአስቸኳይ ወደ ቤት መግባት አለበት ብሎ አለም ደወለልኝ። እዛ ቤት መጥቶ አይ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆኑ ይችላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋም አያውቅም ማለት ሶ ቤት እኔና እሱ ያው ወደነ ያለን ተኩስ ተጀመረ ማለት ነው። ሶ የነበርኩበት ቦታ ካንድ ልደት ተጠርቼ እኔና ጌታቸው እኔ ብቻ ነኝ የማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለሌሎችም ይፈሩ ነበር እሱን ማስጠጋት። አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል። ቢሮ እንዳይመጣ ስብሰባ እንዳይገኝ ፌደራል አስረክብ ይለኛል ይላል። ግን ብዙም አይወደውም እንዲሳተፍ ማይፈልግ ነበር። ለማንኛውም እኔ እሱንም ጠራው። ቤታችን ተቀምጠን ያለ ያው ተወስ ተነሳ ደረስት አዘይ ሲስተር ሪዝን አልነገሩም። ቤት ግባ በጊዜ ግባ አንዳንድ እንቅስቃሴዎች ስላሉ ዛሬ ተዋልክ ገባው። ሶ ኢንፌክት ባለመግባቴ ኋላ ታደሰ ነው እንዳው ሲስተር አርጎ ሴንትራል ኮማንድ ውስጥ መግባት አለበት። ምክንያቱም ያወጡት መግለጫ አስቂ ነው። መከላከያና ሰሜን ዝናኛ ሆነን የሆነ ነገር አድርገን ነው የሚለው። እኔ በሆነ እሱን ስህተት አልፈጽምም ነበር። ትንሽ አትሊስት ፓለተብል የሆነ ሰው የሚገዛው ስቶሪ ሰራ ነበር ማለት ትንሽ ሪሌቲቭሊ ከኮሙኒኬሽን ጋር ቀራረባ ነው ሪሌቲቭሊ። ግን ሰው እንደዛ ሆነ ማለት ስትራጂክ የሆነው ከዛ በኋላ ዳውን ሂል ጉዞ ነው። ሶ አሳምሽኑ በዛን ጊዜ በአጭር ጊዜ ውስጥ እናሸንፋለን የሚል ነገር ነበር። ድንገረ ከ200 በላይ ታንክ ተቆጣጥረ ከ8 ታንክ በላይ ኦፕሬት የሚያደርግ ሰው አልነበረንም፣ አላዘጋጀንም። ይሄን የማዘጋጀት ኃላፊነት ደብረጽዮን ነው። ነፍ አዘጋጅቻለሁ ነው የሚለው ክሉ የሚባል የለም። ቆይ ያልገባኝ ነገር በ3 ወር አዲስ አበባ በቀጣዩ 3 ወር አስመራ የሚባለው ምን ተይዞ ነበር የዛን ጊዜ ታዲያ? አሁን እኔ ምን ሰነ ሆነስትሊ ማለት የመጻደቅ ምናምን ጉዳይ አይደለም። አዲስ አበባ መግባት አለብን የሚል እምነት አልነበረኝም። ምክንያቱም ተቀባይነታችን ወደ ዜሮ ወርዷል። ባጠፋነው ባላጠፋነው ብዙ ዘመቻ ተደርጓል። ብዙ ዘመቻ በእንደዚህ አይነት ሁኔታ ምናልባት ከተከታተልክ ሁልጊዜ አዲስ አበባ መግባት ፍላጎት የለንም እንደራደራለን። የኛ ትኩረት የነበረው አብዛኛው ሰው ግን አዲስ አበባ መገባት እንደሚችል ሲያስቡ በቃ ካም በኋላ ስብሰባም አያስፈልግም ከተቆጣጠርን በኋላ መንግስት እንዴት እንደምታቋቁም ዲፕሎማሲው የምትሰሩት ስሩ ተባለ። እንግዲህ እነ ጃዋርም ሳይቀር ከሸኖ እንዳታልፉ ምናምን ነበር። እስር ቤት ነበር። እነዚህም ጻድቃን ጋር ነው የሚገናኘው። አብኔያጋ ተገናኝቶ አያውቅም። ግን ኢንፌክት ምንድነው የነበረው? ስለዚህ መንግስት እናቋቁማለን የሆነ እናደርጋለን የሚል እንትን ውስጥ ገባ። ምክንያቱም አፈራረሱም እውነት ለመናገር ለምሳሌ የዘመቻ አሉላ የኛ ወጣቶች እኛ በተለይ ሚድ ሌቨል ኦፊሰርስ ጥንካሬ እንደተጠበቀ ሆኖ የመከላከያም ሲሪየስ ድክመት ነበረበት። እንደዚህ አይነት ሁኔታ ለምሳሌ እኛ የጠበቅናቸው 2 ክፍለ ጦሮች ነበሩ። ግን ወደ 8-9 ክፍለ ጦር አካባቢ ስብሎ አንዲት ቀጭን ቦታ ላይ ያገኛል። ጠባብ ቦታ ነው። እሱ በሌላ ውትድርናውን ስንተነትን የምናነሳው ሆኖ እንደዚህ አይነት ኢሉዥን ግን ነበረ። እውነት ለመናገር አስመራን መያዝ ይቻል ነበር ዝም ብለን ያኛው ገተን ብንዋጋ። ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው። ፕሬቶሪያን ጋርድ ማለት የፕሬዝዳንቱ ደህንነት ጠባቂ ነው። ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም። ርካሽ ኃይል ሊኖረው ይገባል። የሚሰዋው ካኖን ፎደር የሚሆንለት የጥይት ቀለብ የሚሆንለት መኖር መቻል አለበት። እሱን ካልያዘ ራሱን ችሎ ሩቅ ሊዋጋ አይችልም። ለምሳሌ ጠቅላይ ሚኒስትሩ እንዳይመረጥ እኔ ብቻዬን እኔ ቅርበታችንን ያክልም አይደለም ብዙ ነገር ተሟገቱ። መመረጥ የለበትም ብለን የቲፒኤልኤፍ ሰዎች ተሟሟትን። ከሌሎች ድርጅቶችም 1-2 ሰዎች ነበሩ። ተሟሟትን። ተመረጠ። ከተመረጠ በኋላ you have to come to terms with the fact that some modus vivendi አብረህ የምትኖርበት መንገድ መፈለግ አለበት። ብዙ ነበሩ። ሽማግሌዎችን ላኩ ነበረ። ሶኛ እንደ ሊደርሺፕ ኖ አዲስ አበባ ያለውን ቦታ የማስመለስ ነው ኦብሴሽን የገባው። ድርድራችን መሆን ነበረበት። ትግራይ እኛ እያስተዳደርን ነው። በፌደራል ስልጣን
የሚያክለን እንታግለን አልቻልንም። ስለዚህ በሰላም የምንኖርበት ሁኔታ እንፍጠር ብለህ ነው ድርድር የምትገባው። ኖ እኛ ከሌለንበት ያ መውጣት አለበት የሚል ድርቅና ተጀመረ። አሁን የቲፒኤልኤፍ ትግራይን ማስተዳደር አዲስ አበባን ከመያዝ ለይቶ ማሰብ አይፈልግም። ምክንያቱም ትግራይ ላይ የሰራው ስራ የለም። ኦርፋን ነው ቲፒኤልኤፍ። እውነቱን ካየ አዲስ አበባ ላይ ኢንፍሉዌንስ አጣሁ ባለ ሰዓት ኦልሬዲ የተንሳፈፈ ነው። መንሳፈፋችንን ያልተቀበል ነው። ያኔ ትንሽ አስበን በሚቀጥለው የኢህአዴግ ምርጫ ላይ እኮ ሙሉ ድምፅ ለጠቅላይ ሚኒስትሩ ሰጠን። ግን እንደዛም ሆኖ አየህ አርቲፊሻልም ስለነበረ ብሔር ብሔረሰብ ወኪሎች ሁሉም ተቃውመዋል። አገር እየተነሳ ነው። ሳምንት አይወስድብንም ማለት ጀመሩ። እንደዚህ አይነት ትንታኔ በጣም ንግራ የሚገባኝ እኔ አሁን ሲምፕል ነገር የኮሌክቲቭ ሚዲዮክሪቲ ውስጥ ስትገባ የሚፈጠረው ችግር ካልሆነ በስተቀር ጽሁፎችን ብታይ ዲያሪዎችን ብታይ አካሄዳቸውን ሁሉ ስህተት እንደሆነ አውቃለሁ። ግን እዛ ሚዲዮክሪቲ ውስጥ ከገባው በኋላ የራሱ ዳይናሚክ አለው፣ የራሱ ሞመንተም አለው እና ምን ይሆናል ኢንተረስቲንግ ነው። የፌዴራሊስት ኃይሎች የሚባል አሁን አባላቶቹ የፌዴራሊስት ኃይሎች ብለን የጠራናቸው ዊ ኖው ፎር ፋክት ፌዴራሊዝምን የሚቃወሙ ናቸው። አየለ ጫሚሶ የቅንጅት ሰብሳቢ ነው። ቅንጅት ፕላትፎርሙ ሀገሪቱን ብሔር ብሔረሰብ ብለው ሊገነጣጥሏት ነው የሚል ነው። how is that possible? እኔ አቶ አየለ ፍላጎቱን አከብርለታለሁ፣ ግን አይ ትንሽ እኮ የረባ ነገር እየሰጣችሁን አይደለም ብሎ ጠይቆኝ ያውቃል። የረባ ነገር አይ wasn't አንድ ትንሽ አንድ አነስ ያለ ብሔር ፍትሃዊ ነው። ትንሽም ትልቅም ሆነ ችግር የለውም። ድርጅት ለዶክተር ደብረጽዮን ከማቅረባችን በፊት በጽህፈት ቤት በኩል የምታግዙን የተወሰነ ስራ ማስኬጃ አለ ብሎ ጠየቀን። ትንሽ ድርጅት ነው። 135 ሚሊዮን ከጽህፈት ቤት ጠየቀን። የዛ ድርጅት አመራሮች ህወሓት የኢትዮጵያ ንብረት ዘርፎ መቀሌ ያጠራቅሞታል የሚለውን አስተሳሰብ የሚጋሩ ናቸው ማለት ነው። እነዚህን ይዘን ነው ፌዴራል መንግስቱን እንጥላለን ብላ ያሰብነው። አሁን ያ ብደት አሁንም አልተሻሻለም። ባይዘው ሶማሊያ አካባቢ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸን አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያ ደርሷል የሚለው ትንታኔ አሁንም አለ። እኔ ከዛ ነፃ ነኝ። አሁን መንግስትን በኃይል መጣል አለብን ብዬም አላስብም። በዛ ጉዳይ በቂ ሰርተን የሚመለከተውን የማይመለከተውን ህዝብ አደጋ ላይ ጥለን ወጥተናል። ስለዚህ ይህን ህዝብ መንግስትበት አጋጣሚ ነው የሚል እምነት አለ። ያ ትንታኔ ነው። ለምን አዲስ አበባን እያማተረ ሉክ እኔ እነግርሃለሁ፣ መቀለን ከተቆጣጠርን በኋላ ከፊል ወሎን ከተቆጣጠርን በኋላ በተወሰነ ደረጃ ወደ ጎንደር ማቅጣጫ ብዙዎቹ ወታደሮች ይህን ነገር ገታ እናርግና ምዕራብንም ነፃ ወጥተን ያለን አቅም ደግሞ ኤርትራን ለመጣል እንጠቀምበት። በጣም ትልቅ አዲስ አበባ ቅርብ ነው ተባለ። እኛ መጨረሻ ስብሰባ ይሁን እንደዚህ ሚሊዮን ከቆረጥን ምናምን ብለን በምንልበት ሰዓት አይ ምንም ኃይሉ ተዛብቷል በቃ ታያቸው እና ሌላው ቀርቶ ልንገር ለድርድር የሚሆን ጸጋዬ ሊነግር ይችላል። ጸጋዬ አራርሳ ሸኔዎች ጋር የጋራ ቻርተርን አዘጋጅ ብለን ሽግግር ማለት ነው እና ፕሬዝዳንት ኦሮሞን የሚል ሀሳብ እንዴት ሊሆን ይችላል? ገብተን ሞተን እኮ ነው አዲስ አበባ ገብተን በዛ። አሁን ያሳዝነው መሰለህ ለምንድን ነው መገምገም አይፈልግም? አትሊስት የሚሊዮን ቆርጠን የድርድር ኮምቦልቻ ላይ ቆመን እንደራደር የሚለው ነበር ኃይለኛ ሀሳብ የሁላችንም። እንዴት እንደተወሰነ አይታወቅም። በቃ ጉዞ ተጀምሯል ተባለ። አዲስ አበባ ቅርብ ቀን ትወድቃለች ተባለ። ሰምተሃል? እጁ ስጡ ይባል ነው። አሁን ይሄ ሊደርሺፕ ለምንድን ነው ማየት የተሳነው? አንደኛ እንዳልኩ ነው ፓስት ነው መጠንቆል የሚችለው። ስለ ፓስት ወሬ ነው ብቻ ነው የሚያወራው። 604ን እንደዚህ ያደረግን አስበው እንግዲህ የጠራ መስመር የሚባለውን እኮ መለስ ተንትኖ ያስቀመጣቸው ብቻ ናቸው። ምን እንደሚል እንኳ ያውቁ። ለምሳሌ አብዮታዊ ዲሞክራሲ ካላልክ ሊያንቁህ ይደርሳሉ። አስታውሳለሁ መጀመሪያ ጠቅላይ ሚኒስትር አብይ ወደ ሊቀመንበርነት እንደመጣ የልማታዊ ምናምን ነገሮች ያመጣል። አብዮታዊ ዲሞክራሲ አይልም። አያችሁት ይባላል። እኔ አንድ ቀን አነዛው ያስታውስ ይሆናል። እናንተ ሰዎች በኮንተንቱ ላይ ለምን አንወያይም? አብዮታዊ ዲሞክራሲ የሚባለውም እኮ ልማት፣ ሰላም፣ ዲሞክራሲ ነው። ስለ ልማት፣ ስለ ሰላም፣ ስለ ዲሞክራሲ ማውራት ከቻለን ኮንተንት እሱ ከሆነ ለምንድን ነው የነገሬን ቋንቋ ካልተጠቀምን? ግን ደግሞ መለስ የጻፈው ጽሑፍ ላይ ስለማያውቁት ነው እንጂ ምንን ብለን እንጠቀም ይላል። አብዮታዊ ዲሞክራሲ የሚል ስለዚህ ያደረሰን መንገድ ስለሆነ ብንጠራበትም ችግር የለውም ይላል። የተሃድሶ መስመራችንም ክላሪቲ ያመጣልን ስለሆነ በዚህም ብንጠራ ችግር ላይ ነው። አሁን ባለንበት ሁኔታ ግን የሐሳብ ክላሪቲም ስላለ ሄጅሞኒም ለመፍጠር እንዲመች መስመራችን ልማታዊ ዲሞክራሲያዊ መስመር መባል አለበት ይላል።
ግን ቆርበዋል እነዚህ ሰዎች። አብዮታዊ ዲሞክራሲ ካላለ አብይ ወይ ብሩክ ክዷል ማለት ነው። ትንታኔ የለውም ገብቷል። እውቀት የሚባል ነገር የለውም። ያ ማለት ብቃት ያላቸው ሰዎች አልነበሩ ማለት አይደለም። ግን በአገልጋይነት እኔ አሁን ሾልኬ የገባው ነኝ። ለዛ ነው ግራ የሚገባቸው እንዴት እንደሚይዙኝ እንዴት እንደሚከታተሉ ማን እንደመለመለው ካልታወቀ በምን ጉዳይ ትይዘዋለህ? የዛን ጊዜ ይህን ነበር የምትለን ኮንፊውዥን። አንተ ይዘህ የሄድከው ነገር አለ፣ እዛ ያልከው ነገር አለ እና ብዙ ታግረሰዋል። ፌሬር የሚለው ምን መሰለህ ከጭቆና በኃይልም ነፃ ብትወጣ አዲስ ጨቋኝ ነው የምትሆነው ዩዥዋሊ። ምክንያቱም ጭቆናን ነው የተማርከው እና ከጨቋኝህ መብለጥ ነው የምታስበው እንጂ ጭቆናን እንዳለ የማስበው። አሁን እንደውም ኒቼ የሚያነሳው ነገር አለ። አንዳንድ ነፃነት ይላሉ ሰዎች አለ። ነፃነት እና ነፃነት ላይ የተለያዩ ነገሮች ናቸው። ለምንድን ነው ነፃነቱ? ከሆነ እንትን ነፃ ሆነ የምትቆምለት ለብለህ የምትቆምለት ነገር ከሌለ ሌላ ባርነት ነው። ዩዥዋሊ ምንድን ነው የሆነው? በጣም ጨቋኝ ኦን ስቴሮይድስ ነው የሆነው ቲፒኤልኤፍ። አሁን ተቀባይነቱ መቀመቅ ወርዶ ሳይቀር ህዝቡ አመራሩን የት ገባ ብሎ በስስት ይጠይቃል። ተፈናቃዮች የሚበሉት አጥተው ልንገርህ፣ ይሄ አሁን ከአንድ ወር በፊት አሁን ትሰማዋለህ ሕጻጽ የሚበሉት የሚባል ነገር የሚላስ የሚቀመስ የላቸውም። አሁን ክርክሩ እርዳታ ደርሷል አልደረሰም አለ። ቢደርስም ቀኔ እነግርሃለሁ እንዲደርስ ያልነው እኔ ከፕሮባብሊ ከ8 ወር ከዓመት ከምናምን በፊት አስተዳዳሪዎች አሁን የሚፎክሩት አስተዳዳሪዎች ጌታቸው ተቀባይነት በመንግስት እህል ተቀባይነት ለማግኘት የሚያደርገው ጥረት ነው ተብሎ የአደጋ ዝግጁነት ኮሚሽነሩ ከነ ኮንቮዩ እንዲመለስ ተደርጓል። ቢኮዝ ሰው ቢራብ ነው የሚጠቀሙት። ሰው አሪፍ ጨቋኝ ለመሆን እንዳልኩ ሕጻጽ እና ሌሎች ተፈናቃይ ካምፕ ውስጥ ያሉ ሰዎች ሰራዊታችን መንግስታችን ማጠናከሪያ ብለው ገንዘብ አዋጡ ይላል። ከየት የመጣ ገንዘብ ነው የሚያዋጡት? ከየት የመጣ ስንዴ ነው የሚያዋጡት? ድሮ የእርዳታ ድርጅቶች ነበሩ። እውነት እነግርሃለሁ የጦርነቱ ጊዜ ከሚሰጣቸው ስንዴ የተወሰነ እንውሰድ እንል ነበር። ግን ያኔ አትሊስት ኢንተርናሽናል ኮሚኒቲው WFP፣ CRS፣ ረስት ሁሉም እርዳታ ይሰጡ ነበር በጦርነቱ ጊዜ። አትሊስት ቢነሱ ብዛም ትንሽ ነገር አላችሁ ልትል ይችላል። አሁን ሁሉም ቆሟል። USAID የሚያግዘው ነገር የለም። ሰው ያለችው የአደጋ ዝግጁነትና በተወሰነ ደረጃ CRS የሚሰጣቸው እገዛዎች ናቸው። ከነዚህ እንዴት ልትነጥቅ ትሞክራለህ? ዋት ሜክስ ዩ ቲንክ ህዝቡ እኛን ነው የሚለው? በተደጋጋሚ የወደቀ በተደጋጋሚ ጣጣ ውስጥ የከተተ ሊደርሽፕ ሴንስ ኦፍ ኢንታይትልመንት ግን አለው።